እና ምን እያረግሽ ነው? ማደርገውን ጊዜ ሲደርስ ነው ምነግርሽ። ሄሎ እማ የማረገው ቆይ ምን ውስጥ ነው የገባሁት? ሄሎ የኔ ቆንጆ እንዴት ነሽ? ወይ የኔ ውድ እንዴት ነሽልኝ? በጣም ጠፋሽ እኮ በሰላም ነው? ኧረ አለሁ። ምን ሆነሻል? ድምፅሽ እኮ ደስ አይልም። እባክሽ ማሚ አበሳጭታኝ ነው። ምኑ? ያንን ነገር ነዋ። የቱን? በቃ እባክሽ እሱን ካላገባሽው ከሱ ውጭ ሌላ ወንድ ምንም አይታየኝም እያለች ነው። እና አንቺ ላትሰሚ ነበር? ንገሪኛ። ማለት ቆይ አንቺም እሱን እንዳገባው ነው የምትፈልጊው? አዎ። ለማንኛውም ቤት እየመጣሁኝ ነው። ቤት ስመጣ ቁጭ ነን በደንብ ነው እሺ የምናወራው። መጣሁ። እሺ ሰው እንዴት ያንን የመሰለ ሰው አላገባም ይላል? በጣም ባይባልም ቆንጆ ነው። በዛ ላይ ደግሞ ትንሽ መልክ ቢኖረው ትንሽ ቁመት ቢኖረው በጣም አሪፍ ነበር። ግን ደግሞ ከሁሉም በላይ ብር አለው። ለሰው ልጅ ደግሞ በአሁኑ ሰዓት የሚያስፈልገው ብር ነው። እሱ ደግሞ አለው። ሄሎ ማሚዬ እንዴት ነሽ? ሰላም ሆናለሁ። ጠፋው አይደል? ምን ተፈጥሮ ነው? ሜላት እች ልጅ ጓደኛሽ ከሆነች አንድ በያት። እንዴት እንዳሳደጋት ረስቶ ነው እንደመጣለት አልፈልግም የሚለው። እኔ ምንም አልገባኝም። እንዴት ይገባሻል? አንቺ እኮ መልካም ነገር ነው እንጂ የምትረጂው እንዲህ አይነት ነገር መች ይገባሻል? ምንድን ነው የተፈጠረው? ቆይ ለምንድን ነው ማትነግሪኝ? ያውልሽ ዳኒን አላገባውም አለች። አትልም። አንቺ ደግሞ አለች እያልኩሽ። ለማን ያለች? ለአቤል ነው? አረ አይደለም ለኔ ነው ያለችው። አረ ለዳኒማ ቢሆን እንዴት እንደማደርጋት እኔ ነኝ የማውቀው። ሰው እንዴት ወርቅ ልስጥ ሲባል አልፈልግም ይላል። ላንቺ ከሆነሽ እኔ ደግሞ ለአቤል ያለችው መስሎኝ። በቃ ትጨናነቂ ማሚዬ። እኔ መጣና ሁሉም ነገር አስተካክሏለሽ። እሺ በቃ እሺ መጣሽ። አንቺ ግን ለምንድን ነው ሰው የሚልሽ ነገር ማትሰሚ? ይኸውልሽ ሜሉ እናንተ ሁላችሁም ያልገባችሁ ነገር አለ። እስኪ ምንድነው ያልገባኝ ነገር? እስኪ ንገሪ ምንድነው? አቤል ማለት በቃ አትመኝም ማለት ነው። በቃ ማለት እሺ ሳምኩሽ አይደል? ቆይ እኔ እናንተ ያክስታማሞች ልጅ ነን ወይስ እህትና ወንድም ነን? ና በላው ከንፈሬን ሳመኝ። ወና እና ምን አለሽ? ያው እሱንም ያደረገው ለአንድ ቀን ብቻ ነው።
እና መልሶ አልሳመኝም እያልሽኝ ነው እንዴ? ወንድ አይደል እንዴ ስሜት የለው? ደግሞም አንቺ ፍቅረኛው ነሽ፣ መልሰሽ አትስሚም እንዴ? ቀልጂ አንቺ። እኔ ስለመሳም አወራልሻለሁ፣ ጭራሽ ስለመተኛ ታወሪልኛለሽ? በዚህ ሁኔታማ እስካሁን ድረስ አብራችሁ አልተኛችሁ ማለት ነው። ይኸውልሽ ሜሪ፣ አስበሽዋል? አንቺ ከፍቅረኛሽ ጋር እንደዚህ ብትሆኝ ምን ታረጊያለሽ? እንዴ እየቀለድሽ ነው እንዴ? እኔም ቀልድ ቢሆን ኖሮ ደስ ይለኝ ነበር፣ ግን አይደለም። እንዴ እንዴት እስካሁን አንቺ አያምርሽም እንዴ? ምን ትላለች? ፍቅር መስራት ነው። አንቺ ድንግል አይደለሽ፣ ወንድ የምታውቂ ሴት ነሽ። እንዴት ቆይ 2 አመት ሙሉ ሳታረጊ አያምርሽም እንዴ? እሱ እኔ እንዴት እንደሚያምረኝ እኔ ነኝ የማውቀው። አሀ ከስራ በፊት ምንም አይፈጠርም ብሎ ነው። በፊት እኛ ሴቶች ነበር እንደዛ የምንለው። አሁን በወንዶች መጣ እንዴ? መጀመሪያ ጊዜ አንቺ እንደምትዩ ነበር የሚመስለኝ፣ ግን እውነቱ ሌላ ነው። ማለት አናፈኩ እና ከናፈኩ እንደዚህ ነው እንዴ? ምን ነው በሰላም ነው? ምንም እንዲሁ ምን ነው ታዲያ? አቤት ማለት ምንም አልገባኝም። እኔም አልገባኝም ነበር። እና ዳግመኛ አልሞክርሽ? ናስኪ ቀፈኝ ገላ በጣም ይናፍቀኝ። ምንድን ነው የለበሽው? ሌላ የተሻለ ልብስ አልቀይርም። እንዲሁም አንተ ነህ ማውለቅ ያለብህ። እኔ እናንተ እኮ ፍቅረኛሞች ነን። ከዚህም በላይ እኮ ነው መሆን የሚገባን። አውቃለሁ፣ ግን ልብስሽን ቀይሪው። ቆይ አንተ ምን አይነት ሰው ነህ? የሰው ስሜት አይገባህም እንዴ? ቆይ ምንድን ነው የምትፈልገው? ለአንተ ፍቅር ማለት በቃ ቤተሰብ ማስደሰትና ገንዘብ መስጠት ነው? እንዴት ነው ቆይ ስሜት የማትረዳኝ? ሴት ልጅ እኮ ነኝ። እና ግን ምክንያቱ ሳታውቂ? ኧረ ፍቅር እኮ ነው፣ እንዲህ የሚባል ነገርማ የለም። እና ምን አደረግሽ? ዳግመኛ ሞክርኩ። እንዴት? ይሄ ነገር ግን ምንም በማስመልከት ነው? ለእኔና ለአንተ ነው። እንደዚህ አይነት ነገር ፍቅርን ያጠነክራል ይባላል። እውነት ነው። ወደድከው? በጣም ቋመልሽ እንደንስ
ወዴት ነው? አንድ ጥያቄ ልጠይቅሽ። ጠይቀኝ። ዛሬ እዚህ ነው የምታድሪው? አዎ። እና ማሚ እንደማልመጣ ነግሬያቸዋለሁ። ደንስ በቃ አንቺ እዚህ የምታድሪ ከሆነ እኔን ለማዘርቀች ይችላል ማለት አብረኛ ታድር ማለት ነው? አሁን እንዳንሳሳት ብዬ ነው። ምንድን ነው ያለው? በጣም ቀለኛ አይደል እንዴ? እኔ ነኝ እንጂ ጥፋተኛው። ትሰማኛለህ? አንተ ሲጀመር ምንም የማይገባ ሰው ነህ። አዎ እውነት ነው፣ አይገባኝም። አዎ አይገባ። ትሰማኛለህ? ቢገባ ኖሮ የምፈልገውን ነገር ታደርግ ነበረ። እኔ እኮ ሴት ነኝ፣ ሴት እኮ ነኝ እኔ። አይኖቼ እኮ ይናገራሉ። የምፈልገውን ነገር እኮ ቃል አውጥቼ መናገር አይጠበቅብኝም። ድርጊቶቼ እኮ ይናገራሉ አይደል እንዴ? አይኔን ተመልክተህ መናገር ትችል ነበር። አይኔን ተመልክተህ መረዳት ትችል ነበር። አንተ እኮ ፍቅረኛዬ ነህ። ቆይ ምን ማድረግ አለብኝ ከዚህ በላይ? አይኔን ተመልከተኝ እስኪ። ይሄኛ አይኔ ነኝ። አንተ እኮ ፍቅረኛዬ ነህ። ቆይ ምን ማድረግ አለብኝ ከዚህ በላይ? ለምንድን ነው ቆይ ማትረዳኝ? እንደሱ እኮ አይደለም። ያን ነገር እንዳላደርግ የሚያስገድደኝ ነገር ስላለ አንቺ እንድትረጂኝ ሞክሪ። ምንድን ነው ያለሽ? እና ምን ተፈጥሮ ነው? ይኸውልሽ አንቺ የምትፈልጊውን ነገር እኮ እኔም እፈልገዋለሁ። ከአንቺ ጋር ፍቅር መስራቱ እኔም በጣም እፈልገዋለሁ። ግን ያን ማድረግ የማልችልበት አንድ ትልቅ ነገር አለ። ምን አይነት አደጋ? ልጅ እያለሁ ብልቴን በድመት ተነክሼ ለሕክምና ብዙ ሀገሮች ብመላለስም አንዳቸውም ግን ምንም ማድረግ እንደማይችሉ ነግረውኛል። በጣም የሚያሳዝን አደጋ። እንድታዝኝልኝ አይደለም እኔ የምፈልገው፣ አብረሽኝ እንድትሆኚ እንድታገቢኝ ነው የምፈልገው። አልችልም። ለምን? ምክንያቱም ልጅ መውለድ አለብኝ። ሰማኛለህ? እዚች ጋር እናቴ አለች። ለእናቴ ደግሞ ልጅ ወልጄ ልጅ ማሳየት አለብኝ። እሱም ቢሆን ቀላል ነው። ሀብት ነው አለ። ልጅም ቢሆን ከሌላ ቦታ አምጥተን ማሳደግ እንችላለን። ለእናትሽም ቢሆን የሆነ ገንዘብ እንሰጣችኋለን። ከዚህ በላይ ምንድን ነው የምትፈልጊው? በቃ ታገቢኛለሽ። እና ከድመት የተረፈው ላንቺ ነው እንዴ የሚልሽ? በእናትሽ አትቀልጂ ሚሉ። ይኸውልሽ እኔ በጣም ነው ግራ የገባኝ። ምን እንደማደርግ እንኳን ግራ ገብቶኛል። አስበሽዋል? እሷን በጣም ነው የሚንከባከባት። እሷ ደግሞ እንደ ልጇ ነው የምታየው። በጣም ነው ግራ የገባኝ። እሺ አሁን ምንድን ነው የምላት? እና ምን ልታረጊ ነው? ይኸውልሽ ወይ ደግሞ ለእሱ እሺ ብለሽ ሌላ የሚያስደስትሽ ሰው መፈለግ ነው አይሻልም? እንዴት? ይኸውልሽ ምን መሰለሽ፣ እኛ ሴቶች የሚወዱንና የሚፈልጉን ካገባን በኋላ እነሱን አስደስተን እኛም ተደስተን ቤተሰባችንን ማስደስተን መኖር እንችላለን። ይሄ ማለት ደግሞ የምትፈልጊው ነገር ውጭ ማግኘት ትችላለሽ ማለት ነው። ምን ልልሽ ፈልጌ ነው? በአንድ ድንጋይ አራት ወፍ አገኘሽ ማለት ነው። እውነትሽን ነው እንጂ